ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን ኤቢሲዲን በካፒታልም በስሞል ሌተርም ከጨረስን በኋላ ደግሞ ሁለተኛ ስቴፕ ላይ ጀማሪዎች ምን አድርገው ቢማሩ ወይስ ምን አድርገው ቢያነቡ እንግሊዘኛን በቀላሉ ማንበብ መጀመር ይችላሉ የሚሉትን ዛሬ በደንብ አድርገን እናያለን። እነሱ ከጨረስን በኋላ ሁለት ሶስት ሆኖ ፊደሎች ሲመጡ የእንግሊዘኛ ፊደሎች ምን ተብለው እንደሚነበቡ እያንዳንዳቸውን እየገባን ሁሎችንም እናያለን ማለት ነው። ግልጽ በሆነ መንገድ እና በቀላል መንገድ ለጀማሪዎች የሚሆን እንዴት አድርገው ቢያነቡ በቀላሉ ይረዳቸዋል የሚሉትን ዛሬ ቀልጠፍ አድርገን እንማራለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም የሌሎች የሶሻል ሚዲያዎች ደውሉልን፣ አናግሩን። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት መማርና መውሰድ ትችላላችሁ ማለት ነው። እንግዲህ እንግሊዘኛን ከኤቢሲዲ ጀምረን እስከ ትልልቅ የእንግሊዘኛ ትምህርቶች ሂሳብን ከመደመር ከመቀነስ ጀመረን እስከ ትልቅ የሂሳብ ካልኩሌሽኖች እንዲሁም ደግሞ አማርኛን ከሀሁ ጀመረን እስከ መጻፍና ማንበብ ድረስ እያስተማርን እንገኛለን። ባጭሩ መማርና ስራችሁ እየሰራችሁ በተቀላጠፈ ጊዜ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ስንጀምር ኤችኤ ማን ተብሎ ይነበባል ስንል እንግዲህ እንደምታዩት አሁን እነዚህ ሀ ሁ ለ መ ሰ የሚሉት አሁን የአማርኛ ፊደል ሊመስሉ ይችላሉ፣ ግን ሲነበቡ እንግሊዘኛዎች ናቸው። አማርኛው በእንግሊዘኛ ልክ ማንኛውም ቋንቋ እንግሊዘኛ እንዳለው ሁሉ የአማርኛዎች ሆኖ ግን እንግሊዘኛ ነው። እንግሊዘኛ ኖርማል እንዴት እንደሚጻፉ እንዴት እንደሚነበቡ የሚያሳይ ነው። እነዚህን ማንበብ ከቻልን እነዚህን ከተረዳን ሌላውን እንግሊዘኛ ለማንበብ አንቸገርም ማለት ነው እንጂ አማርኛ አይደለም። ብዙ ሰዎች ይሄ ሀሁ ለሉ አይደል እንደሚል ይሄ አማርኛ አይደል የሚል ከአማርኛ ጋር የሚያያይዙ አሉ። እንደዛ አይደለም። እንግሊዘኛ ሆኖ ግን የአማርኛ ጽሁፉ እንዴት ነው በእንግሊዘኛ የሚጻፈው የሚለውን አብሮ የሚይዝ ነው እንጂ እንግሊዘኛ ነው። እንደዛ ብላችሁ ሰዱት ማለት ነው። እሺ ከመጀመሪያው ስንጀምር ኤች ኤ ማነው ስንል ሀ ተብሎ ነው የሚጠራ። ሀ ኤች ዩ ሁ ይባላል። ሁ ኤች አይ ሂ ሂ ኤች ኤ ሃ ሃ ኤች አይ ኢ ሄ ሄ ኤች ደግሞ ብቻውን ሲሆን ህ ኤች ኦ ሆ ሆ። መልካም። አሁን እዚህ ላይ አናባቢዎች የምንላቸው አሉ። እነዚህ አምስት የእንግሊዘኛ አናባቢዎች አሉ። ማን ስንል ኤ ያለች፣ ኢ ያለች፣ አይ፣ ኦ እና ዩ የምንላቸው። ያው ከዚህም ስንመጣ ኤ ያለች፣ ዩ፣ አይ፣ ኢ እና ኦ የምንላቸው እነዚህ ወይም ኦ፣ ኢ፣ ኤ፣ አይ እና ዩ እነዚህ አምስቱ አናባቢ ይባላሉ። ያለ እነዚህ ማንኛውም እንግሊዘኛ ልናነብ አንችልም። አናባቢ ማለት እንግሊዘኛን እንድናነብ የሚያግዙን ናቸው ማለት ነው። እነሱን የሚወስዱ ዋና ፊደሎች አሉ። እነሱን ተጠቅመን ነው የምናነባቸው። ግን እዚህ ስድስተኛ ላይ እንደምታዩት አናባቢ አይወስዱም ማለት ነው። ስለዚህ በሚወስዱት አናባቢና በድምጻቸው በመለየት በቀላሉ ፊደሎችን ወይም ደግሞ በቀላሉ ፊደሎችን መሰረት አድርገን ቃሎችን ማንበብና መረዳት እንችላለን ማለት ነው። መልካም። አንድ ላይ እንግዲህ ይኸኛው ማን እንላለን ማለት ነው? ሀ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ይሄ ሀሁ አለ ማለት በአማርኛ ሀሁ እያልን አይደለም፣ እንግሊዘኛ ነው። ይሄም ሲነበብ የእንግሊዘኛውም ሀ ሁ ተብሎ የእንግሊዘኛ ሀሁ ወይም ደግሞ የእንግሊዘኛ የአነባበብ ዘዴ ነው እንጂ ይሄኛው አማርኛ ሆኖ አይደለም። እና ከአማርኛ ጋር ብዙ ጊዜ ተማሪዎች ያያይዙታልና እንደዛ አይደለም ለማለት ነው። ሌላኛው ኤል ኢ ማን ነው ስንል ለ ተብሎ ነው የሚጠራው። ለ ኤል ዩ ሉ። እሺ ሊ ላ ሌ ል ሎ እንላለን። ሎ አሁን እዚህ ላይ ስናነብ ደግሞ ምንድነው መሰረቱን ወይም ደግሞ መሰረቱ ምንድነው? ፊደሉ ዋናው ነው። ፊደሉ መሰረት አድርገን የምናነበው አሁን ኤል ስለሆነ ነው ለ ያለ ነው። እዚህኛው ለ ያለው እዚህኛው ኤች ስለሆነ ነው ሀ ያለው። እዚህኛው ደግሞ አሁን ስንመጣ ኤም ሲሆን ኤም ኢ ማን ይባላል? በፊደሉ መሰረት መ እንላለን። ኤም ስለሆነ መ እንላለን። መ ይሄኛው ሙ። እሺ
ሚ ማ ሜ ም ሞ እንላለን ማለት ሞ አናባቢው እንደምታዩት ነው። እዚህም ማን ይወስዳል? መጀመሪያው ላይ ኤን ወሰዱ፣ ሁለተኛው ላይ ዩን ይወስዳሉ፣ ሶስተኛው ላይ አይን ይወስዳሉ፣ አራተኛው ላይ ኤን ይወስዳሉ፣ አምስተኛ አይ ኤን ይወስዳሉ፣ ስድስተኛ ላይ አናባቢ ይወስዳሉ፣ ሰባተኛ ላይ ደግሞ ኦን ይወስዳሉ ማለት ነው። በዚህ መሰረት በቀላሉ መያዝ ይቻላል። እሺ ኤስ ኢ ማን ነው ስንል ሰ ተብሎ ነው የሚነበበው። ሰ ይሄኛው ሱ ሲ ሳ ሴ ስ ይሄኛው ሶ እንላለን። መጀመሪያ ላይ እንግዲህ ኢ ነው በሙሉ አናባቢ የሚወስዱት። ይኸው ሀ ለ መ ሰ ስንል እዚህኛው ላይ ደግሞ በሙሉ ዩን ይወስዳሉ። ይኸው ሁ ሉ ሙ ሱ እንላለን። እዚህኛው ላይ ሶስተኛ ላይ አይ ነው በሙሉ የሚወስዱት አናባቢ። ሂ ሊ ሚ ሲ እንላለን ማለት ነው። በአራተኛ ላይ ኤን አናባቢ በሙሉ ይወስዳሉ። ሀ ላ ማ ሳ እያለ ይሄዳል። በአምስተኛ ላይ አይ ኢን ነው አናባቢ የሚወስዱ። ሄ ሌ ሜ ሴ እያለ ይሄዳል። በስድስተኛ ላይ ደግሞ ማለት ነው በሙሉ አናባቢ አይወስዱም፣ ብቻቸውን ነው የሚቆሙት ማለት ነው። ህ ል ም ስ እያሉ ይሄዳሉ። በመጨረሻ ላይ ደግሞ ኦን ነው አናባቢ በሙሉ የሚወስዱ። ሆ ሎ ሞ ሶ እያለ ይሄዳል ማለት ነው። በቀላሉ በዚህ መሰረት መረዳት እንችላለን ማለት ነው። ሌላኛው አርኢ ማን ተብሎ ይነበባል ስንል ረ ተብሎ ነው የሚነበበው። ረ ሩ ሪ ራ ሬ ር ሮ እንላለን ማለት ሮ። በጣም አሪፍ። ሌላኛው ኤስ ኤች ኢ ማን ተብሎ ይነበባል ስንል ሶስቱ ፊደል አንድ ላይ ብናገኛቸው ማን ብለን ነው የምናነባቸው? ሸ ብለን ነው የምናነባቸው። ሸ ሹ ሺ ሻ ሼ ሽ ሾ። በጣም አሪፍ። ሌላኛው ኪው ኢ ማን ተብሎ ይነበባል ስንል ቀ ብለን ነው የምናነበው። ቀ ቁ ቂ ቃ ቄ ቅ ቆ። በጣም አሪፍ። ሌላኛው ቢኢ ማን ብለን አነበዋለን? በ ብለን ነው የምናነበው። በ ቡ ቢ ባ ቤ ብ ቦ። በጣም አሪፍ ቦ። አናባቢውን እንደምታዩት ነው። በመጀመሪያ ኢን በሙሉ ይወስዳሉ፣ በሁለተኛ ላይ ዩን በሙሉ ይወስዳሉ፣ ሶስተኛ ላይ በሙሉ አይን ይወስዳሉ፣ አራተኛ ላይ በሙሉ ኤን ይወስዳሉ፣ በአምስተኛ ላይ አይ ኢን በሙሉ ይወስዳሉ፣ ስድስተኛ ላይ ምንም አይወስዱም፣ ሰባተኛ ላይ ደግሞ በሙሉ ኦን ይወስዳሉ ማለት ኦን ይወስዳሉ። በቀላሉ በዚህ መሰረት ማንበብና መረዳት እንችላለን ማለት ነው። ሌላኛው ቪኢ ማን ተብሎ ይነበባል ስንል ቨ ብለን ነው የምናነበው። ቨ ቡ ቪ ቫ ቬ ቭ ቮ። በጣም አሪፍ። ሌላኛው ቲኢ እንደማን ይነበባል ስንል እንደ ሁለቱም ነው የሚነበብ። እንደ ተ ወይም እንደ ጠ። ያ ማለት እንደ ተ ወይም እንደ ጠ የምናነበው ማለት እንደ ተ አንብበነው ሴንስ የማይሰጠን ትርጉም የማይሰጠን ከሆነ ጠ ብለን እናነበውና ትክክል አድርገን ወይም አስተካክለን እናነበዋለን ማለት ነው። ለዛ ነው በሁለቱም መንገድ ከፊትና ከኋላ እንደሚመጣው ፊደል ታይቶ እንደ ሁለቱም መነበብ ይችላል ማለት ነው። አሁን ተ ብለን እናነበዋለን። ተ ቱ ቲ ታ ቴ ት ቶ እንላለን ማለት ነው። ጠ ጡም ተብሎም ይነበባል፣ እንደ ሁለቱም መነበብ ይችላል። ይሄኛውስ ሲኤችኢ አሁን ሲነበብ እንደ ሁለቱም ነው። ይሄም የሚነበብ እንደማን? እንደ ቸ ወይም እንደ ጨ። ይሄም እንደ ቸ እናነበዋለን። ከፊደሎች ጋር ተቀላቅሎ ሲመጣ ይሄ ቸ ብለን እናነበውና ሴንስ ካልሰጠን ትርጉም ካልሰጠን ቀይርና ጨ ብለን እናነበዋለን ማለት ነው። እንደ ሁለቱም መነበብ ይችላል። ይሄኛው ቸ ወይም ጨ፣ ይሄኛው ቹ ወይም ጩ፣ ይሄኛው ቺ ወይም ቂ፣ ይሄኛው ቻ ወይም ጫ፣ ይሄኛው ቼ ወይም ጬ፣ ይሄኛው ች ወይም ጪ፣ መጨረሻው ቾ ወይም ጮ እንላለን ማለት በሁለቱም እናነበዋለን ማለት ነው።
እሺ ዋይ ኢ ማን ይባላል ስንል የ ነው የሚባለው። የ ዩ ይ ያ ዬ ይ ዮ እንላለን ማለት ነው። በጣም አሪፍ። ሌላኛው ኤን ኢ ማን ተብሎ ይነበባል ስንል ነ ተብሎ ነው የሚነበበው። ነ ኑ ኒ ና ኔ ን ኖ። በጣም አሪፍ። እሺ ሌላኛው ይሄኛውስ ማን ተብሎ ይነበባል ስንል ጂኤንኢ ማን ተብሎ ነው የሚነበበው? ኘ ነው የሚባለው። ኘ ኙ ኚ ኛ ኜ ኝ ኞ። አሪፍ። እሺ ይሄኛው ማን ነው ስንል ኤ እንግዲህ ብቻዋን ስትሆን ነው ኤ የምትባል እንጂ ከሌላ ፊደል ጋር ስትመጣ አ ተብላ ነው የምትነበብ። አ ኡ ኢ አ ኤ እ ኦ ኦ። በጣም አሪፍ በጣም አሪፍ። አሁን ደግሞ ማን ነው ይሄኛው ስንል ከ ነው። ኬኢ ማን ነው? በፊደሉ መሰረት ከ ይባላል። ከ ኩ ኪ ካ ኬ ክ ኮ ብለን እናነበዋለን ማለት ነው። በጣም አሪፍ። ሌላ ደብሊው ኢ ማን ነው የሚባለው ስንል ወ ተብሎ ነው የሚነበበው። ወ ው ዊ ዋ ዌ ው ዎ። በጣም አሪፍ። እሺ ዜድ ኢ ማን ነው የሚባለው? ዘ ይባላል። ዘ ዙ ዚ ዛ ዜ ዝ ዞ። አሪፍ። ዜድ ኤች ኢ ማንን በለው ስንል ይሄ ደግሞ ዠ ነው የሚባለው። ዠ ዡ ዢ ዣ ዤ ዥ ዦ እንላለን ማለት ነው። በጣም አሪፍ። ሌላ ዲኢ ማን ነው የሚባል ስንል ደ ነው የሚባለው። ደ ዱ ዲ ዳ ዴ ድ ዶ። አሁን እንደምታዩት በመጀመሪያ በሙሉ ኢን ይወስዳሉ አናባቢ፣ በሁለተኛ ላይ በሙሉ ዩን ይወስዳሉ። በዚህ መሰረት መያዝ እንችላለን። ው ዙ ዡ ዱ እያለ ማለት ነው። በሶስተኛ ላይ አይን በሙሉ አናባቢ ይወስዳሉ። ዊ ዚ ዢ ዲ እያለን በአራተኛ ላይ ኤን በሙሉ አናባቢ ይወስዳሉ። ዋ ዛ ዣ ዳ እያለ በአምስተኛ ላይ ደግሞ በሙሉ አይኢን ይወስዳሉ። ዌ ዜ ዤ ዴ እንላለን። በስድስተኛ ላይ ምንም አናባቢ አይወስዱም። ው ዝ ዥ ድ የሚል ድምጽ አላቸው። በመጨረሻ ላይ ደግሞ ኦን ነው አናባቢ የሚወስዱ በሙሉት ወ ዞ ዦ ዶ እያለ ይሄዳል ማለት ነው። በጣም አሪፍ። ሌላኛው ጄኢ ማን ይባላል ስንል ይሄኛው ማንም የሚል እንግዲህ ሁለቱን ፊደሉ መሰረት አድርገን ጀ ነው የሚባለው። ጀ ጁ ጂ ጃ ጄ ጅ ጆ ጆ። እሺ ጂኢ ማን ነው የሚባለው ስንል ይሄ ደግሞ ገ ነው የሚባለው። ገ ጉ ጊ ጋ ጌ ግ ጎ ብለን እንጠራቸዋለን ማለት ነው። እንጠራቸዋለን ጎ። ይሄኛው እስቲ ኤስ ኢ ማን ነው የሚባል ስንል ይሄኛው ጸ ተብሎ ነው የሚነበበው ማለት ነው። ጸ እንላለን። ጸ ጹ ጺ ጻ ጼ ጽ ጾ እንላለን ማለት ነው። መልካም። ሌላ ኤፍ ኢ ማን ነው የሚባል ስንል ኤፍ ኢ ፈ ነው ተብሎ የሚነበበው። ፈ ፉ ፊ ፋ ፌ ፍ መጨረሻው ፎ ፎ ይባላል ማለት ነው። መልካም። እሺ የመጨረሻው እንግዲህ ፊደል ማን ነው ማለት ነው? ፐ ነው ማለት ነው። ይሄኛው ፐ ተብሎ ይነበባል። ፐ
ፑ ፒ ፓ ፔ ፕ ፖ እንላለን ማለት ነው። እንደምታዩት አናባቢያቸውም ተመሳሳይ ነው። በመጀመሪያ ኤን ይወስዳሉ፣ ሁለተኛ ላይ ዩን ይወስዳሉ፣ ሶስተኛ ላይ አይን ይወስዳሉ፣ አራተኛ ላይ በሙሉ ኤን ይወስዳሉ፣ አምስተኛ ላይ አናባቢ አይ ኤን ይወስዳሉ፣ በስድስተኛ ላይ ምንም አይወስዱም፣ በመጨረሻ ላይ ወይም በሰባተኛ ላይ ኦን አናባቢ ይወስዳሉ ማለት ነው። በዚህ መሰረት በቀላሉ እንግሊዘኛ ለማንበብ ለጀማሪዎች እንግዲህ ቀለል አድርገው እንዴት መጀመር እንዳለባቸው እነዚህ መሰረት በማድረግ ማንበብና መረዳት ይችላሉ ማለት ነው።